ሰላም ቃሊ ነኝ። ዛሬ ደግሞ ይዤላችሁ የመጣሁት በተደጋጋሚ አብዛኞቻችሁ የምትጠይቁኝን ስለ ትዊን ፍሌም ጀርኒ ወይም ደግሞ ትዊን ፍሌምስ ነው። ብዙዎቻችሁ ምን ትሉኛላችሁ? እንዴት ነው ትዊን ፍሌሜን ማግኘት የምችለው? ትዊን ፍሌም መሆናችንን የማውቀው በምንድነው? ምንድነው ፐርፐዙ? የሚሉትን ነገሮች ትጠይቁኛላችሁ። ስለዚህ በዚህ ቪዲዮ እነዚህን ጥያቄዎች መልስላችኋለሁ። አብራችሁኝ ቆዩ። ሰላም እንዴት ናችሁ? ቃልኪዳን አበራኔ። ዌልካም ቱ ማይ ቻናል። በመጀመሪያ ትዊን ፍሌም ምንድን ናቸው የሚለውን ነገር ከማውራታችን በፊት ስለ እኔ ኤክስፒሪየንስ የተወሰነ ነገር ላውራላችሁ። እንዴት ከትዊን ፍሌም ጋር ሜት እንዳደረግኩ፣ ከዛ በፊት ራሱ ስለ ትዊን ፍሌም እንዴት እንዳወቅኩ የመሳሰሉትን ነገሮች ማለት ነው። ሁሌም እንደማወራላችሁ ሁሉም ነገር የሚጀምረው ከልጅነቴ ነው። ስለዚህ ወደ ልጅነቴ መለስ ስላድርጋችሁና አንዳንድ ታሪኮች ወይም ደግሞ ፍላጎቶቼን ምናምን ግልጽ አድርጌ ከዛ በኋላ ወደ ትዊን ፍሌም ኤክስፕላኔሽን እንገባለን ማለት ነው። ከልጅነቴ ጀምሬ ስለ ትዊንስ ኦብሰሽን ነበረብኝ። ትዊን ስላችሁ ደግሞ ስለ መንታ ነው እንጂ አሁን ስለ ትዊን ፍሌም ወይም ትዊን ሶል ኤግዚስት ማድረጉን አውቄ ሳይሆን እንዲሁ መንታ በሆን ብዬ እመኝ ነበረ። ከድሮም ጀምሮ ራሴ ሁለት በሆን ኖሮ ምናምን እያልኩኝ አስብ ነበረ። ኤንድ በደንብ አድርጌ ደግሞ ስመረምር ያው ኦልሬዲ እዚህ ምድር ላይ ከመጣው በኋላ መንታ ሊኖረኝ አይችልም። ስለዚህ ያለኝ አማራጭ መንታ እኔ ሆኜ ካልተወለድኩኝ ምናልባት ደግሞ መንታ ኦልድ ይሆን ብዬ በጣም ዊሽ አደርግ ነበረ። ግን አይ ዲድንት ኖ የመንታ ኦብሰሽኔ ምንጩ ከየት እንደነበረ ብዙም አንደርስታንድ አላረግም ነበረ። በልጅነቴ ግን አንድ የማስታውሰው ታሪክ አለ። እኛ ሰፈር ውስጥ የምትኖር ዘመድ ነገር ነበረችን እና ለሆነ ነገር ተልኬ ሄጄ ቤቷ ፊልም ተከፍቷል። ኤንድ አይ ላቭ ሙቪስ። ቁጭ አልኩኝ፣ ፊልሙ ማየት ጀመርኩኝ ምናምን። ኤንድ ሙቪው ላይ ያለው ነገር ምንድን ነው? መንታ ናቸው፣ ህፃናት ናቸው፣ ግን መንታ መሆናቸውን አያውቁም። ሰመር ካምፕ ላይ ነው የሚተዋወቁት። ከዛ ማጣራት ይጀምራሉ፣ ያው ስለ እናታቸው ስለ አባታቸው ምናምን እያወሩ። ከዛ ኢቨንቹሊ መንታ መሆናቸውን ያውቁና ከዛ ዴይ ስዊች ከሰመር ካምፕ ሲጨርሱ ሶዳት አንደኛዋ ሌላኛው ፓረንት ጋር አንደኛዋ ሌላኛው ፓረንት ጋር ሄደው እንትን ሊሉ ማለት ነው። ኤኒዌይ ይሄ ፊልም በውስጤ ነበር የቀረው። አይ ዶንት ኖ ዋይ፣ በቃ በጣም ደጋግሜ አስበው ነበረ ከዛ በኋላ ማለት ነው። እና የሚገርመው ታይትሉን አላየሁትም። ስለዚህ ምንድን ነው ብዬ ለማየት ብፈልግ ራሱ ፊልሙን አላገኘውም። ኤኒዌይስ ሎንግ ስቶሪ ሾርት፣ ረዥም ጊዜ ያለፈ ምናምን አይ ቲንክ ከፍ ካልኩ በኋላ የሆነ ጊዜ ላይ ያው ቤት ውስጥ ቲቪ ላይ ምናምን ፊልሙ አፔር ያደረገና ታይትሉን አወቅኩት ማለት ነው። The Parent Trap ይባላል። When I tell you the way I was obsessed with twins በቃ አልገባችሁም። ከዛም አልፎ አድጌ እንደገና ደግሞ ይሄ አይ ቲንክ ካምፓስ ከገባው በኋላ ነው። ካምፓስ ከገባው በኋላ ደግሞ there was this movie The Lying Game የሚል it's the same kind of story። ያው ህፃናት ባይሆኑ እንደዚህ መንታ ናቸው፣ መንታ እንደሆነ አያውቁም፣ ተጠፋፍተው ምናምን ካደጉ በኋላ ነው የሚተዋወቁት ምናምን እንደዚህ አይነት ነገር። በጣም ኦብሰስድ ከመሆኔ የተነሳ ፊልሙን አይቼ ጨርሼ I think it was cancelled or something። ከዛ መጽሐፉን ላነበረው መጽሐፉን እንደገና አነብ ነበርና ሁሉም ጓደኞቼ they were so በቃ like ምን ሆነሽ ነው ምናምን ይሉኛልና በጣም 24 ሰዓት በቃ ተጠምጄ የማነበው መጽሐፍ የማየው ፊልም ምናምን ሁላ በቃ ነበረ። ኤኒዌይ አሁን አድጌ ትዊን ፍሌም አዌክኒንግ ላይ ይሄ ስፒሪቹዋል ጀርኒ ላይ ግን ልክ ስረዳ ፐርፐዙን በደንብ ተረዳሁት ማለት ነው። ቢካዝ ዩ ኖ ማይ ሶል ኦልሬዲ ኒው፣ ቀድሞ ያውቃል። እኔ ነበርኩኝ አዌር ያልሆንኩትኝ፣ ወይም ቃል ኪዳን አዌር አይደለሁኝም፣ ግን ማይ ሶል ኦልሬዲ ኖስ አዘ ትዊን ፍሌም እዚህ ምድር ላይ ኤግዚስት እንደማደርግ። ስለዚህ ጥሪ ነበረ ማለት ነው። የሶሌ ጥሪ ነበር፣ ከውስጥ ነው የሚጠራኝ፣ ሰርች እንዳደርግ እንድፈልገው የሚያደርገኝ ነገር። ግን አንደርስታንዲንጌ እንዳልኳችሁ እንደዚህ ክሊር አልነበረም። ዝም ብሎ ምኞት ነው የነበረው። የሆነ ራሴን ሁለት ሆኖ የማየት
እና እንዳልኳችሁ እዚህ ምድር ከመጣው በኋላ ያው መንታ መሆን አልችልም። ፕላስ መንታ በሆነ ራሱ ሳስበው እኔን የምትመስል እንደኔ ቁመት ያላት ሰው ነው የምትሆነው፣ a different person የኔ መንታ። so that doesn't actually satisfy የኔን ፍላጎት። ምክንያቱም እኔ የምፈልገው እኔ ራሴን ነው። ስለዚህ እኔ ራሴ ሁለት ሆኜ ነው። so it's too late በቃ ልጆቼን አትሊስት እግዚአብሔር መንታ ቢሰጠኝ ብዬ አለፍኩት ማለት ነው። ፋስት ፎርወርድ እንመጣና አግብቼ ወልጄ ተለያይቼ ከዛ በኋላ ነው ትዊን ፍሌም ጀርኒ የሚጀምረው ማለት ነው። ኢቭን ዶ በዛ ሰዓት ላይ ትዊን ፍሌም ጀርኒ ላይ እንደነበርኩ ባላቅም ወይም ምን እየተከናወነ እንደሆነ በላይፌ ውስጥ የዛኔ ባልረዳም፣ ግን አፍተር ማይ ዲቮርስ ነበር የጀመረው ማለት ነው ጀርኒው። ሶ አይ ሜት ማይ ትዊን ፍሌም ዌን አይ ዋዝ ላይክ 21 ዓመቴ ላይ። ነገር ግን we never actually had a relationship or anything። ምንም በቃ አውቀዋለሁ አይነት ሰው ብቻ ነው እንጂ ምንም ነገር የለኝም። ሶ አግብቼ ወልጄ ተለያይቼ ከዛ በኋላ ድጋሚ ብቻ we had a chance ለመተዋወቅ፣ ለማውራት፣ ለመግባባት እድሉን አገኘን ማለት ነው። ሶ የመጀመሪያ ሰሞን ላይ I didn't think of it that much, you know, there's just this guy በቃ የሆነ ልጅ አለ ምናምን አይነት ነገር ነው እንጂ ሌላ ጠለቅ ያለ ነገር እንደሆነ አልታወቀኝም። አንደኛ ነገር ብዙም አልተመራመርኩም፣ ያን ያህልም ጊዜ ሰጥቼም አላሰብኩትም። ግን ቀናት እያለፉ በሄዱ ቁጥር ፊል ይደረጋል ኮኔክሽኑ ማለት ነው። እንዳልኳችሁ ማይንድ ዩ በዚህ ሰዓት ላይ ስለ ትዊን ፍሌም አላቅ። ኦኬ እሱን እንዳትረሱ። ምንም አይነት የትዊን ፍሌም አንደርስታንዲንግ የለኝም። ቃሉንም ሰምቼው አላቅ እውነቱን ለመናገር። ስለዚህ ምንም እንዲነንኛ ብዬ ደምድሜ ወይ ያስቀመጥኩት አይነት ኮንክሉዥን የለኝም ማለት ነው። ግን this guy is so interesting because it's like a crush ነገር ነው ይኖረኝ እኔ ማለት ነው። የሆነ ደስ የሚል አይነት ስሜት የለም በቃ like somebody that gives me attention። ፀጉሬን ተሰርቼ ስመጣ ወይ ደግሞ ጥፍር ቀለም ተቀብቼ ምናምን በቃ ሬኮግናይዝ የሚያደርገኝ ሰው all my life ያልተሰጠኝን attention ሙሉ ለሙሉ አምጥቶ የሰጠኝ ሰው ነው የሆነው ለኔ ማለት ነው። እና curious ሆንኩኝ በቃ what is this ምንድነው what am I feeling? ምክንያቱም I feel drawn to him የሆነ አለ አይደለ ወደሱ የመሳብ አይነት ስሜት ነበረኝ። ሶ እኔ እንደኔነቴ ሰርች ማድረግ በጣም ወዳለሁ ማለት ማንበብ ምናምን መጠየቂያው ታውቃላችሁ። ሶ I was searching like this guy እንደዚህ ያየኛል ወይ this guy አጠገቤ መጥቶ ተቀመጠ እያልኩኝ I used to google። በጣም ነበር የሚያስቅ እያንዳንዷ ነገር ሳትቀር ማለት ነው። ከዛ ጉግል ሳደርግ ጉግል ደግሞ ምን ይለኛል? oh he likes you that means he's interested ምናምን ይለኛል። ኦኬ እያልኩኝ it kind of became an obsession at some point ማለት ነው። obsessively thinking about him, searching about you know like እሱ የሚያደርጋቸው ነገሮች ትርጉማቸው ምን እንደሆነ ምናምን እንደዛ እያደረኩኝ ብቻ በጣም አብዛኛውን ጊዜን ወይም ደግሞ አይምሮ ውስጥ የሚመጡትን አብዛኞቹን ሀሳቦች እሱ ይቆጣጠራቸው ጀመር ማለት ነው። ስለዚህ አሁን ትዊን ፍሌም ምንድነው የሚለውን ነገር ትንሽ ልንገራችሁና ከዛ ደግሞ ስቶሪንም እያመጣው ምናምን እያደረግን አንድ ላይ ስናየው ሞር ለእናንተም ይቀላል ብዬ አስባለሁ። ትዊን ፍሌምስ are the same soul in two different bodies ወይም ደግሞ አንድ ነፍስ በሁለት ሰውነት ውስጥ ምድር ላይ ኤግዚስት ሲያደርግ ወይም ደግሞ ሲመጣ እንደማለት ነው። some of the things አሁን እዚህ ላይ ማወራላችሁ ነገሮች አንብቤ የተረዳኋቸውም ነገሮች አሉ። ግን ዋናው ኤክስፒሪየንሴ ነው። ከምንም ነገር በላይ ስለዚህ ነገር እንዳውቅ ያደረገኝ ኤክስፒሪየንሴ ነው። and also ትዊን ፍሌም የሚለውን ነገር ራሱ ያገኘሁት ተርሙን ራሱ ያገኘሁት ኦልሞስት 1-2 ዓመት ኖሬው ትዊን ፍሌም ጀርኒ ላይ ሆኜ ኖሬው ከዛ በኋላ ነው ቃሉን ያገኘሁት እንጂ መጀመሪያ ላይ አግኝቼው ከዛ ቢሆንስ እያልኩ አይደለም እንትን ያልኩት ያሳለፍኩት ማለት ነው። ሶ ትዊን ፍሌምስ አንድ አይነት ነፍስን ያላቸው ነገር ግን በሁለት ሰውነት ውስጥ ነው የሚመጡት ማለት ነው። አንደኛው ዲቫይን ፌሚኒን ኤነርጂን፣ አንደኛው ባዲ ደግሞ ዲቫይን ማስኩሊን ኤነርጂን ኢምባዲ አድርጎ ነው እዚህ ምድር ላይ የሚመጡት ማለት ነው። ምንድነው ፐርፐዛቸው? ምንድነው ዓላማቸው? የኛ ነፍስ ሲጀመር ለሁለት ተከፍሎ መምጣት ይችላል። ነፍስ ከኔም ውጪ የኔ ነፍስ በሌላ ሰውነት ውስጥ
ኤግዚስት ታደርጋለች የሚለውን ራሱ ማወቁ ትንሽ ኮንፊውዝ ሊያደርጋችሁ ይችላል። ስለዚህ ትንሽ ግልጽ ላደርግላችሁ እሱን። ይህንንም ያወቅኩትኝ በመንገዱ ነው፣ በጀርኒው ነው የተረዳሁትኝ እንጂ እኔ ሲጀመር ያን ያህል ኢንትረስት የለኝም ስለ ሶል ምናምን። እኔ ለራሴ በልጅነቴ በቃ ማንም ሰው አይወደኝም አይፈልገኝም እያልኩኝ ያደግኩ ሰው እንጂ አሁን ሶል ምናምን እያልኩኝ እንትን ምል ሰው አልነበርኩኝም። ብዙም ፈላጊም ሰው አይደለሁኝም። እኔ የምፈልገው ብቻ ፍቅር፣ ሌላ ነገር አይደለም። ፍቅር እፈልጋለሁኝ። ፍቅር እንዴት እንደሚገለጥ ህይወቴ ውስጥ እንደሚመጣ አላውቅም፣ ግን እሱን ነበር ኮንስታንትሊ የምጠይቀው። እና በቃ ይሄ ሶልሜት ምናምን ሲባል ፊልም ላይ ምናምን አያለሁኝ። ሮማንቲክ የሆኑ ፊልሞች በጣም ወዳለሁኝ። ግን የእውነት እኔ እንደዚህ አይነት ነገር ያጋጥመኝ ይሆን እያልኩ ነበር የማስበው። ከዛ ደግሞ ያው ትዳር ውስጥ ገብቼ ተለያይቼ ምናምን ስለነበረ ያ ምኞቴ የእውነት የሚሳካም አልመሰለኝም ነበር። ከዛም አልፎ ደግሞ ይሄ ልጅ በጣም የሚያመሳስል ነገር ቢኖረንም ደግሞ በጣም የሚያለያየን ነገር አለ። ኢት ኦልሞስት ፌልት ላይክ አብረን መሆን የማንችል አይነት ሰዎች ነገር ነው የሚሰማኝ የነበረው ማለት ነው። ግን በልቤ ውስጥ ኤክስፔሪየንስ የማደርገውን ይሄ መውደዱን ኮንስታንትሊ ስለሱ ማሰቡን ምናምን ማስቆም አልቻልኩኝም፣ በምርጫዬም ስላልነበር ማለት ነው። ኢትስ አ ፊሊንግ አይ ዊሽ በዛ ሞመንት ላይ አንዳንድ ጊዜ በጣም እንትን ያስብለኝ ነበር። በቃ ሲያናደኝ የሆነ ነገር ምናምን ሲፈጠር ምናምን ኦ ማይ ጋድ አይ ዊሽ ባላውቀው ብዬ የምመኝባቸው በጣም ብዙ ጊዜያቶች ነበሩኝ። ዌል ግን ምንም ማድረግ የሚቻል ነገር አይደለም። ስሜት ነው። በውስጥ ኤክስፒሪየንስ የምታደርጉትን ነገር ዲናይ ማድረግ ማለት ጭራሽ ለራስ በሽታ መስጠት ማለት ነው። ግን በጣም ብዙ ሰው ያልተረዳውን ነገር ደግሞ ልንገራችሁ። ትዊን ፍሌምስ ሲባል በጣም ተርሙ ተለምዷል። አይገስ ናዋዴይስ በጣም ፌመስ ሆኗል። ስለዚህ ሰዎች ዝም ብሎ ይቀባበሉታል እና ትክክለኛ ሚኒንጉን ወይም ደግሞ ፐርፐዙን ሰርቭ በሚያደርግ መልኩ አይደለም እየተገለጸ ያለው ወይም እየተብራራ ያለው። ስለዚህ ለዛ ነው አሁን በደንብ ክላሪፋይ እንድናደርገው። እውነትም ትዊን ፍሌም ጀርኒ ላይ ያላችሁ ሰዎች ደግሞ ካላችሁ እንድንገናኝ፣ እንድንሰባሰብ፣ እንድንረዳዳ ስለምፈልግ ነው። ከዛም አልፎ ደግሞ መንፈሳዊ ኮኔክሽን እንደሆነ በጣም ሰዎች እንዲያውቁ ፈልጋለሁኝ። ኢትስ ናት ጀስት ላቪ ዳቪ በቃ ሬንቦውስ ዩኒኮርንስ በቃ ወይኔ ምናምን አይነት ነገር አይደለም። ኢትስ ቬሪ ፔንፉል። በጣም ከውስጥ እንዲህ ግልብጥ አድርጎ የሚቀይራችሁ ኮኔክሽን ነው። ኤንድ ሜን ፐርፐዙ እኛ ከራሳችን ጋር እንድንቀራረብ፣ ከፈጣሪ ጋር እንድንቀራረብ እና እንድናድግ as a soul, as a spiritual being እንድናድግ ኤክስፓንድ እንድናደርግ ኮንሽስነሳችን እንዲያድግ ነው እንጂ ዝም ብሎ ምድራዊ ይሄ ፊዚካል የሆነ ሪሌሽንሽፕን ለማሟላት አለ አይደለ? ምድራዊ ምኞቶች አሉ አይደለ? ይሄ ትዳር፣ ልጅ ወልዶ ተጋብቶ ሮማንቲክ የሆነ ላይፍ ማሳለፍ እሱ ፓርት ኦፍ ኢት ሊሆን ይችላል። ግን ኢትስ ናት ጀስት ያ ብቻ አይደለም፣ ሮማንስ ብቻ አይደለም። ትዊን ፍሌምስ በጣም ትልቅ ፐርፐዝ ነው ያላቸው፣ በጣም ትልቅ ሚሽን ነው ያላቸው፣ በጣም ጥልቅ የሆነ ነገር ነው። ኤንድ ኢትስ ቢዮንድ ሮማንስ ለማለት ፈልጌ ነው። በምሳሌ ባወራ ሞር የሚቀለኝ ይመስለኛል። ስለዚህ በምሳሌ ላስረዳችሁ። ለምሳሌ እኔ ትዊን ፍሌሚን ስመለከተው ወይም ሳየው የሚሰማውን ስሜት ወይም የሚያስበውን ሀሳብ የመረዳት አቅም አለኝ። አይኑን ስመለከተው ማለት ነው። ወይም አጠገቤ ራሱ ካለ ለምሳሌ ደስተኛ ከሆነ ወይ ከከፋ ወይ ከጨነቀው ወይ ከተረበሸ ሁላ ሴንስ ማድረግ እችላለሁ ማለት ነው። በዛ ሰዓት ግን ምን እንደሆነ ስለማይገባኝ ለዛ ነበር ደጋግሜ ሰርች የማደርገው ማለት ነው። why would I feel someone's feelings? እንዴት አድርጌ ነው እሱ የሚያስበውን ነገር ሲያወቅኩት? እንደዚህ ስላችሁ ደግሞ በነገሮች ስላረጋገጥኩ ነው እሱ እያሰበው እንደነበረ። ለምሳሌ ወይ እኔ ያሰብኩት ነገር ካለ እኔ እንዳሰብኩት ለሌላ ሰው ሼር ካላደረኩት ወይ ካልጻፍኩት ወይ ካላወራሁት ማንም አያውቅም። ራይት? ሶ እኔ ያሰብኩትን ነገር እሱ ሲያወራ ሰማዋለሁ። ኮመን ነገሮች አይደለም እያወራ ያለሁት ማለት በቃ ኦፍ ኮርስ እኔ ያሰብኩትን ሌላ ሰው ሊያስበው ይችላል። ይሄ የሚያስደንቅ ነገር ላይሆን ይችላል፣ ግን በጣም ዲፐር ነገር ነው ይሄ። ጭራሽ በዚህ መልኩ ያስባል ብዬ የማላስበው ሰው አስቦት ሲገኝ እንደማለት ነው። ይሄንን በኋላ ላይ ስረዳ በተለይ ይሄ እንዲህ ተመልክቼው
የሚያስበውን መረዳት ፊሊንጉን ማወቅ ምናምን ምን እንደሆነ ስፒሪቹዋል ጊፍት እንደሆነ ያወቅኩትኝ አፍተር ማይ አዌክኒንግ ነው ማለት ነው። እና ምን አይነት አባባል አለ the eyes are windows to the soul ይባላል። አይ ቲንክ አይኑካ ነው ላቸዋለሁ። ድሮ ትዝ ይላቸዋል በቃ ልጆች ስንሆን ምናምን ይባል ነበር የአይን ፍቅር ይዞኝ ምናምን እንደዚህ የሚባሉ ነገሮች ታውቃላችኋ። so this guy he's always around ስለዚህ በቃ በአይን መተያየት ነው የሆነው ማለት ነው። oh my god it was so powerful እንዴት ብዬ እንደምገልጽላችሁ ራሱ አላውቅም። በጣም ፓወርፉል ነበረ። በኋላ ላይ ግን ያው ከክራሽም አለፍ እያለ ሞር ዲፐር የሆነ ፊሊንግ ዴቨሎፕ እያደረኩ ስመጣ እኔም ራሴ መፍራት ጀመርኩኝ። ላይክ ፐርሰናሊ በዛ ሰዓት ላይ የነበሩ ሁኔታዎች አሉ የኔም የሱም ማለት ነው። ስለዚህ he was not ideal person አይደለም አብሮ ለመሆን ለኔ ማለት ነው። ስለዚህ ይሄ ልጅ ምንድነው ፐርፐዙ ላይፍ ውስጥ ብዬ ጠይቅ ነበረ። ዝም ብዬ መውደድ ለወደው ነው የመጣው እኔ ላይፍ ውስጥ ምንድነው የሚያደርገው ምንድነው የሚሰራው? እና ገዳም መሄድ ምናምን በዛ ጊዜ በጣም አዘወትር ነበረ። so I ask ጻድቃኔ ማርያም ሲሄድ ይሄ ልጅ ምንድነው ማን ነው ምንድነው ፐርፐዙ ላይፍ ውስጥ ለምንድነው እንደዚህ ራሱ why am I drawn to him ምናምን እያልኩኝ በጣም እጠይቅ ነበረ። and I remember ፐርፐዜን የጠየቅኩበት ቀን ስፔሲፊክሊ ራሱ እኔ ረጅም ጸሎት ማድረግ ምናምን የምችል ሰው አልነበርኩኝም። ግን በቃ በጣም አልቅሼ ምንድነው ፐርፐዜ ብዬ ጠይቄ ነበርና ከተመለስኩ በኋላ ከገዳሙ በጣም ብዙ ነገሮች መስመራቸውን እየያዙ ፐርፐዜ ምን እንደሆነ እየተገለጠ መጣ ማለት ነው። ስለዚህ ምን ሳይኖች ናቸው እስቲ ትዊን ፍሌም የሚያሳዩት ምን አይነት ምልክቶች ናቸው? ወይም ትዊን ፍሌም ለመሆናችሁ ምን ምልክት አለ ስንል አንደኛው ኢንስታንት ሬኮግኒሽን ነው። ገና ወዲያውኑ እንደምትተዋወቁ ፊል ማድረግ እንደማለት ነው። ሬኮግናይዝ ታደርጉታላችሁ ያንን ፐርሰን። ግን አዘ ትዊን ፍሌም ላይሆን ይችላል ያንን ሰው ሬኮግናይዝ የምታደርጉት፣ ግን ልክ እንደናንተ አይነት ሰው እንዴ እኔ ነገር ነው that's me በቃ that's literally me። ይሄን ሳወራላችሁ ፊዚካል አፒየረንስ አይደለም ወይ አወራር አይደለም፣ ይሄ ማነሪዝምስ ምናምን ሳይሆን at the core አስተሳሰብ፣ አመለካከትና ማንነትን የሚገልጹ ነገሮችን ነው እያወራሁ ያለሁት ማለት ነው። ሌላኛው ደግሞ you feel magnetic towards them በጣም የመሳብ ስሜት አለው። በአካባቢያችሁ ካሉ በቃ ወደ እነሱ የመቅረብ ፍላጎት ሊሆን ይችላል ለምሳሌ ማለት ነው። you just want to be closer to them በቃ እነሱ ያሉበት አካባቢ ወይ እነሱ ጋር መሆን ፍላጎት በጣም ያድርባቸዋል ማለት ነው። ሌላኛው በጣም የሚያመሳሰላችሁ ነገር አለ፣ at the same time ደግሞ በጣም ያለያያችሁ ነገር አለ። ይሄ ላይክ ይኔኝ የሚባለው ነገር ማለት ነው። ሶ እኔና ማይ ትዊን ፍሌም ለምሳሌ ሶላችን አንድ ነው አይደለ? ሶላችን ይሄ ነፍሳችን አንድ ናት። ግን ደግሞ በዛው ልክ እኔ ያደኩበት ቤተሰብ አለ፣ ማህበረሰብ አለ፣ አካባቢ አለ፣ ትምህርት ቤት አለ፣ ጓደኛ አለ። ከዛ ደግሞ እሱ ያደገበት ቤት፣ ማህበረሰብ፣ ትምህርት ቤት እንደገና ደግሞ አለ። ስለዚህ ስናድግ ፐርሰናሊቲያችን ወይም አይደንቲቲያችን ይለያያል ማለት ነው። እኔ ካደኩበት ነው ያንን ነገር አዳፕት አድርጌ ወይም ይዤ የምመጣው፣ እሱም ደግሞ የራሱ አለ። ስለዚህ at the core level they're the same but also they're different እንደገና ደግሞ የተለያዩም ናቸው ማለት ነው። we are same but different but still same ሌላኛው ብዙ ጊዜ ሰዎች የሚያወዛግባቸው ምልክት ይሄ ይመስለኛል። your twin flame ማለት ነው የእናንተ መስታወት ነው። ስለዚህ ይሄ ከውስጣችሁ ያለው ኢንሴኪዩሪቲ ምናምን ትዊን ፍሌማችሁ አውጥቶ ሲያሳይ አንዳንድ ሰዎች ያንን ነገር እንደ ቶክሲክ ሪሌሽንሽፕ ሊቆጥሩት ይችላሉ። ወይም ደግሞ ቶክሲክ ሪሌሽንሽፕ ውስጥ ያሉ ሰዎች they might think that they're in a twin flame relationship because of that ማለት ነው። ግን ይሄ ዲቫይን ፐርፐዝ ያለው ማለት መለኮታዊ ፐርፐዝ ያለው ኮኔክሽን ነው። ይህንን የሚያደርጉበት ምክንያት እኛን ለመበደል፣ እኛን ለማስከፋት፣ እኛን ለማሳዘን አይደለም። ትዊን ፍሌማችን እኛ ውስጥ ያለ ያላወቅነው የተቀበሩ ፍርሃቶችን፣ ቁስሎችን እንድናያቸው፣ እንድንረዳቸው፣ እንድናክማቸው እና ከፍ እንድንል፣ እንድናድግ፣
እንድንሻሻል ቤስት ቨርዥን ኦፍ አወርሰልቭስ ማለት ነው እንድንሆን ሊያግዙን እንጂ እኛን ለማሳመም አይደለም። ስለዚህ አንዳንድ መርዛማ ሪሌሽንሽፕ ውስጥ ያሉ ሰዎች ይሄንን ስለ ትዊን ፍሌም ይሄንን አንደርስታንድ ሲያደርጉ they might think that they're in a twin flame relationship even though toxic relationship ውስጥ ቢሆኑም ማለት ነው። ስለዚህ ልዩነቱን በደንብ አድርጋችሁ መለየት ያስፈልጋል ማለት ነው። ሲቀጥል በጣም ትንሽ ቁጥር ያላቸው ሰዎች ናቸው አሉ የሚባለው ትዊን ፍሌምስ ኢን ሪያሊቲ እንደሚባለው ከሆነ ግን ያው who am I to say እከሌ ትዊን ፍሌም ነው እከሌ ትዊን ፍሌም አይደለም የማለት ስልጣንም አቅምም የለኝም። ስለዚህ ሁሉም ሰው በራሱ ይረዳዋል ብዬ አስባለሁኝ። ኤኒዌይስ እኔ እዚህ ጋር ዓላማዬ ምንድነው ከራሴ ኤክስፒሪየንስ ከተረዳሁትም ካነበብኩትም አንድ ላይ አድርጌ ምናልባት እዚህ ውስጥ ያላችሁ ተወዛግባችሁ ያላችሁ ሰዎች ካላችሁ ይሄ እንደ ጋይዳንስ እንዲረዳችሁ። ሌላው ትዊን ፍሌም ኮኔክሽን ውስጥ መሆናችሁን የምታውቁበት ምልክት ምንድነው? ኮኔክሽኑ በጣም ኢንቴንስ ነው። በጣም እጅግ በጣም እና ብዙ ውጣ ውረዶች አሉት ማለት የሚያሳምሙ ነገሮች አሉት። እንዳልኳችሁ መስታወታችሁ ነው። ስለዚህ ለራሳችሁ ራሱ ያልታዩአችሁ የተደበቁ የማትፈልጓቸው አክሰፕት ማድረግ ማትፈልጓቸው በቃ ይሄማ እኔ አይደለሁኝም ወይም ደግሞ እንደሆናችሁ ራሱ እያወቃችሁ ግን የእናንተ አካል እንደሆነ ልትቀበሉት የማትፈልጉትን ማንነታችሁን በሙሉ አውጥተው ቁልጭ አድርገው ነው የሚያሳዩአችሁ። ስለዚህ ያንን ማንነት ሲያሳዩአችሁ እናንተን ያሳምማችኋል፣ በጣም ይጎዳችኋል። ግን ዓላማው ይህንን ነገር ሬኮግናይዝ እንድታደርጉትና አሴንድ እንድታደርጉ ወይም ደግሞ ከዛ እንድታልፉ እንድታድጉ ነው፣ ሌላ ነገር አይደለም። በጣም ግን የምወደው ከኮኔክሽን ውስጥ ማለት ነው ምኑ መሰላችሁ? ሁልጊዜም ቢሆን ትዊን ፍሌማችሁ የተሻለ ሰው እንድትሆኑ ነው የሚያግዛችሁ፣ ከፍ እንድትሉ ነው የሚያግዛችሁ። በራሴ ምሳሌ በሰጣችሁ ደስ ይለኛል። ለምሳሌ እኔ ልክ ትዊን ፍሌሜ እንዳገኘው እንዳልኳችሁ ከፍቺ ወጥቼ ምናምን ስለነበረ ጥሩ ስሜት ውስጥ አይደለም የነበርኩት። ኢቭን ወልጄ ገና 1 ዓመቴ ነበር ትንሿ። ስለዚህ ሰውነቴ በጣም ጨምሮ ነበረ። ለራሴ ያለኝ አመለካከት በጣም ዝቅተኛ ነበረ። በራስ መተማመን ይወርዷል። በቃ ባጭሩ ላይክ አት ማይ ወርስት ነው ሚት ያደረኩት ትዊን ፍሌሜን ማለት ነው ያገኘሁት። ከዛ ግን ምንድነው ያደረገኝ? በቃ the way he paid attention to me በደንብ ሲያየኝ ሲመለከተኝ እንዳልኳችሁ ሞር ኮንፊደንስ ዴቨሎፕ ማድረግ ጀመርኩኝ። እንዴ እኔ ቆንጆ ነኝ ለካ ወደዳለው ምናምን የሚሉትን ነገሮች ማለት ነው። ያኔ አዌር ሆኜበት አይደለም ኢነር ወርክ መስራት የጀመርኩት ወይም ውስጣዊ ስራ መስራት የጀመርኩት። እንዲህ ስላሳየኝ እሱ እንትኔን ማስተካከል አለብኝ ምናምን የሚለውን ኮኔክሽን ገና ጭራሽ አላገኘሁትም ነበረ። ግን አንዳንድ ነገሮች ላይ ደግሞ የሚያሳየኝ ባህሪያት ነበሩት። ለምሳሌ አያቀኝም፣ ያው በዲቴል ስለማያቀኝ እንዲሁ በግሩፕ ነው እንጂ በደንብ የምንተዋወቀው ስለኔ ማንነት ምናምን አንደርስታንዲንግ አልነበረውም። ስለዚህ ጎበዝ ተማሪ ልሁን ጎበዝ ሰራተኛ ልሁን ወይ ምን ልሁን ምንም የሚያውቀው ነገር የለም። ስለዚህ የሆነ አንዳንድ ኮመንቶች ይሰጠኛል። አንቺ እንትን ታውቂያለሽ እንዴ ወይ ምናምን ሊሆን ይችላል። እሱ ራሱ አስቦት ወይ ስራዬ ብሎ ያላደረገው ነገር ሊሆን ይችላል። እኔን ግን ዲፕ ዳውን ምን ያደርገኛል? እንዴት እንደዚህ አይነት ጥያቄ ይጠይቀኛል? አያውቀኝም እንዴ? እኔ ማለት እኮ በጣም እንደዚህ ያደረግኩ ሰው ነኝ፣ ወይም እኔ እኮ ማለት እንደዚህ አይነት አቅም ያለኝ ሰው ነኝ። ይሄ ኢነር ቶክ ነው ማወራላችሁ። ይሄ በውስጤ የሚፈጠረውን ወሬ ነው ማወራላችሁ። አሳየዋለሁ ማን እንደሆንኩኝ። እንደዚህማ አይነቀኝም። እንዴት ምን ማለት ነው? ምን አይነት ጥያቄ ነው እንደዚህ የሚጠይቀኝ? እኔ እኮ ማለት ምናምን እልና የሆነ ነገር ለራሴ ሰርቼ ወይም ደግሞ አቺቭ አድርጌ እገኛለሁ ማለት ነው። ከዛ ጊዜ ካለፈ በኋላ ምናምን ምን ሆኖ ይገኛል? በፊት ከነበርኩት ማንነት ኮምፕሊትሊ ተቀይሬ የተሻለና ጤነኛ ደስተኛ አይነት ሰው እየሆንኩኝ መጣሁኝ ማለት ነው። በፊት ይሄ በቃ ማንም አይፈልገኝ ምናምን የምላቸው ነገሮች እየተቀየሩ ምክንያቱም የሚሰጠኝ አቴንሽን የማይፈለግ ሰው የሚሰጠው አይነት አቴንሽን ስላልነበረ ማለት ነው። እኔ ከእግዚአብሔር ጋር በጣም እንድቀራረብ ያደረገኝ ይሄ ኮኔክሽን ነው። እንዳልኳችሁ በተደጋጋሚ ገዳም እየሄድኩ ጠይቃለሁ። ለምንድን ነው እንደዚህ የምወደው? እግዚአብሔርን ፍቅር ስለጠየቅኩት እኔ አፍቃሪ ብቻ ሆኜ እንድቀር ወይም ተፈቃሪ ሆኜ እንድቀር ሳይሆን የምፈልገው ፉሊ ኤክስፒሪየንስ ማድረግ ነው።
አብሬ ሆኜ ምናምን ማለት ነው። ግን አብሬ እንዳልሆን የሚያደርጉ ነገሮች ደግሞ በጣም በዙበት። ከዛ ሲበዙበት ያው እግዚአብሔርን ለምንድን ነው ይሄ ነገር እንደዚህ እየፈተነኝ ያለው እያልኩኝ እጠይቀዋለሁ ማለት ነው። መጨረሻ ላይ ያው መልሴን አገኘሁኝ አዌክኒንጌ ላይ ማለት ነው። ኤቭሪ ታይም ባናድደኝ ቁጥር ቱን ፍሌሜ ወይም ደግሞ ባስከፋኝ ቁጥር እየሮጥኩ የሚሄደው ማጋ ነው፣ እግዚአብሔር ጋር ነው። እግዚአብሔርን ጠይቀዋለሁ፣ እጨቀጭቀዋለሁ፣ አለቅስበታለሁ። ከዛ ደግሞ ትንሽ ቆይቼ ደግሞ እንደገና ሰላም ደግሞ መሆንባቸው ጊዜያቶች አሉ። እዛ ላይ ደግሞ እያለው እንደገና ይመጣና ደግሞ ላይፌ ውስጥ የሆነ ነገር ይፈጠራሉ። እንደገና መልሼ ደግሞ እግዚአብሔር ጋር ሄዳለሁ። ስለዚህ ባጭሩ ይሄ ኮኔክሽን ለሰው ስታወሩት፣ ለሰው ስታስረዱት ምናምን ለየልሽ እንዴ ነው የምትባሉት። ለምን በጣም ከባድ ነው። በአይን ምግባባው ሰው አለኝ ብላችሁ ለሰው እንደማውራት ነው። እሱ የሚያስበውን እኮ አወኩኝ ወይም ደግሞ እሱ የተሰማውን ስሜት ተሰማኝ ብትሉ ለሰው ብታወሩ እንደ እብድ ነው የምትቆጠሩት። ስለዚህ ማንን ነው የምታወሩት? እግዚአብሔርን ነው የሚሆነው። እየደጋገማችሁ የምትጠይቁት፣ እየደጋገማችሁ የምትሄዱት፣ ሲክ የምታደርጉት። ስለዚህ that's why it's called a spiritual connection። ከመንፈሳዊ ህይወታችሁ እንዲጠናከር ለመንፈሳዊ ህይወታችሁ እድገት ነው ትዊን ፍሌማችሁ እዚህ ምድር ላይ የተላከላችሁ። ለዛ ነው አብዛኛው ጊዜ ግን እዚህ ኮኔክሽን ላይ ብዙ ሰዎች የሚቸገሩትም ለመረዳት ምንድነው ለምንድነው ታዲያ አብራችሁ ማትሆኑት? እንደዚህ ከተዋደዳችሁ ለምንድነው አብራችሁ ማትሆኑት ይላል። እንዳልኳችሁ ፐርፐዙ በጣም ትልቅ ነው። ዓላማው በጣም ሰፊ ነው። ዝም ብሎ አብሮ መሆን፣ መጋባት፣ መውለድና ይሄ ምድራዊ የሆኑ ፍላጎቶችን ማሟላት ብቻ አይደለም። ከዛም ያለፈ ነገር ስለሆነ ማለት ነው። ራሳችሁ ላይ እንድትሰሩ የሚያደርጋችሁ ነገር ነው። ትክክለኛና እውነተኛ ማንነታችሁን እንድታወጡ የሚያስገድዳችሁ ጀርኒ ነው። እሱን ስራ ከሰራችሁ፣ ራሳችሁን በደንብ አድርጋችሁ ካከማችሁ፣ ኢቨንቹሊ የሆነ ጊዜ ላይ ባላንስ ከሰራችሁ በኋላ ማስክሊን ኤነርጂውን የሚያዘው ሰው፣ ፌሚኒን ኤነርጂውን የሚያዘው ሰው ባላንስ ከሰራ በኋላ ነው ሪዩኒየን የሚኖረው። ያ ሪዩኒየን ላይ ለመድረስ ምን ያህል ጊዜ ይፈጃል አይታወቅም። የእውነትስ መጨረሻ ላይ አብረው ይሆናሉ? እሱንም እግዚአብሔር ነው የሚያውቀው። ግን ገና ለገና እንደዛ የምንዋደደው ሰው ስላለ ከዛ ሰው ጋር ብቻ ለመሆንና ሮማንሱን ለማጣጣም ብቻ ብለን ራሳችን መገደብ የለብንም። መጀመሪያ ላይ ፐርፐዙን አንደርስታንድ ማድረግ ያስፈልጋል። ቢፎር ኤኒ ኦፍ ደ ሮማንስ ስታፍ ማለት ነው። ውስጣችሁን አይታችሁታል? ፍላጎታችሁን ታውቃላችሁ? ህመሞቻችሁን አክማችኋል? መጀመሪያ እስቲ ራሳችንን እናዳምጠው። ብዙ ጊዜ ሴቭ መደረግ እንፈልጋለን አይደለ? በሌላ ሰው መጥቶ ነው እኛን እንዲያድነን፣ እንዲያክመን፣ እንዲንከባከበን፣ እንዲወደን፣ ጊዜ እንዲሰጠን ምንፈልገው። እኛ ራሳችን ግን ያንን ስራ መስራት እንፈራለን። ስለዚህ ትዊን ፍሌም ኮኔክሽን ዓላማው ያ ነው። ያ ሰውዬ አለ፣ ይወዳችኋል። which is literally you ብያችኋለሁ። your twin flame is you አለ፣ ይወዳችኋል። ልክ እንደ እግዚአብሔር ያህል ነው የሚወዳችሁ። ማለትም አንኮንዲሽናል በሆነ መንገድ፣ ምንም ነገር ላይ ባልተመሰረተ መንገድ የሚወዳችሁ ሰው አለ። ግን ነሰሰሪሊ ከዛ ሰው ጋር ሆናችሁ ላይሆን ይችላል፣ አብራችሁ ፊዚክሊ ሆናችሁ ላይሆን ይችላል። እነዚህን ትምህርቶች የምትማሯቸው በቅድሚያ በራሳችሁ በቂ መሆን መቻል አለባችሁ። ኢንዲፔንደንት መሆን መቻል አለባችሁ። ጎደለ ብላችሁ የምታስቡትን ነገር ሁላ የምትሞሉት፣ ያንን ቀዳዳ የምትደፍኑት ራሳችሁ እንጂ ሌላ ሰው አይደለም። ከእናንተ ውጭ ኤክስተርናል የሆነ ሰው መጥቶ አይደለም እናንተን ሙሉ የሚያደርጋችሁ ወይም ፍቅር ሰጥቷችሁ ወይም እንክብካቤ አሳይቷችሁ ላይፋችሁን የሚቀይርላችሁ። ሁሉ ነገር ዲፔንድ የሚያደርገው እናንተ ላይ ነው፣ ራሳችሁ ላይ ነው። በተጨማሪም ሌላኛው ዓላማው ምንድን ነው? የዚህ ኮኔክሽን ራሳችንን ብቻ ማሳደግ፣ ራሳችንን ብቻ ብቁ ማድረግ አይደለም። ከዛም አልፎ ዓለም ላይ ያለውን ኮሌክቲቭ ኮንሽስነስ ከፍ ማድረግ ነው። ቫይብሬሽኑን ከፍ ማድረግ ማለት ነው። ይሄ ደግሞ እንዴት ነው የሚሰራው ካላችሁ፣ ራሳችሁ ብቁ ስትሆኑ፣ ራሳችሁ ውስጣችሁ ያለውን ቆሻሻ እያጸዳችሁ ፒሪፋይ እያደረጋችሁ ኦተንቲክ ሰልፋችሁን ወይም ደግሞ ትክክለኛ ማንነታችሁን መላበስ ስትጀምሩ፣ በየሄዳችሁበት ቦታ እውነተኛ ማንነታችሁን ይዛችሁ ነው የምትቀርቡት። ስለዚህ ከሰዎች ጋር ስታወሩ፣ ስትጫወቱ፣ ራሳችሁን ወዳችሁ ራሳችሁን አፍቅራችሁ ስለሆነ እዛ ቦታ ላይ የተገኛችሁት፣ ያ ማንነታችሁ ሌሎች ሰዎች ጋር አብሮ በመሆን በራሱ ይጋባል ማለት ነው።
ስለዚህ ስትጫወቱ፣ ስታማክሩ፣ ከሰዎች ጋር ኢንተራክት ስታደርጉ ምን ስትሉ የዛ ሰዎችን አስተሳሰብ፣ አመለካከት፣ ስሜትን ማብራችሁ ትቀይራላችሁ። ስለዚህ ዳትስ ሃው ሚሽናችሁን አኮምፕሊሽ የምታደርጉት። ያው ሁሉንም ጥያቄ በአንድ ቪዲዮ መመለስ አልችልም። ስለዚህ ተመሳሳይ ስቶሪ ያላችሁ ሰዎች ወይም ደግሞ እዚህ ጀርኒ ውስጥ ያላችሁ እና ብዙ ጥያቄ የፈጠረባችሁ ሰዎች ካላችሁ ሼር አድርጉኝ ስቶሪያችሁን፣ ጥያቄያችሁን። እኔ ደግሞ ተዘጋጅቼ እመጣለሁ ማለት ነው። በጣም ነው የምወዳችሁ። ቴንኪዩ ባይ